በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ምእመናንና ምእመናት እንዲሁም ይህንን ሚዲያ የምትከታተሉት ህዝበ ክርስቲያን በሙሉ ይህ ሚዲያ የደብረ ምጥማቅ ጻድቃኔ ማርያም ገዳም ሚዲያ ነው። ደብረ ምጥማቅ ጻድቃኔ ማርያም ገዳም እንደሚታወቀው የፈውስ የበረከት የራእይ ቦታ ነች። እንግዲህ በዚህ ገዳም የሚመጡ ምእመናን ሁሉ በረከተ ስጋ በረከተ ነፍስ የሚያገኙበት እንዲሁም ደግሞ ከደዌያቸው የሚፈወሱበት ከእመቤታችን ልዩ በረከትን አግኝተው የሚመለሱበት ቦታ ነውና ገዳማችን ይህንን አርቆ በማሰብ በዚህ ቦታ የሚደረጉት ገቢረ ተአምራትን በሀገር ውስጥም በውጭ ሀገርም ያሉ ምእመናን እንዲሳተፉ እንዲከታተሉ እንዲሁም ደግሞ ቃለ ወንጌልን ለማስተላለፍና ለምእመናን ተደራሽ ለመሆን ገዳሙ ይህንን አስቦ ጻድቃኔ ማርያም ሚዲያ የሚለውን በብፁዕ አባታችን አቡነ ቀለሚንጦስ መልካም ፈቃድ ከፍቷል ማለት ነው። ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም። ሚዲያው እንግዲህ አየር ላይ ውሏል። ሁላችሁም ይሄ ሚዲያ የምትከታተሉ ጻድቃኔ ሚዲያ እንግዲህ የሚያሳየን ነው። በዚህ አቢቱ ቆላው ደቡብ ድረስ ያልብቀን ከዚያም ደግሞ ዓለም ድረስ ሰሜን ሸዋ እንደ ሰሜን ሸዋ የሚያስጎበኘን ነው። ሁላችሁም ገባ እያለን መጎብኘት ማግኘት እድል ይኖረናል። ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም ስለዚህ በፌስቡክ በቲክቶክ እንዲሁም ደግሞ በዩቲዩብ መከታተል ትችላላችሁ ማለት ነው። ስለዚህ ይህን ሚዲያ ደግሞ ሁላችንም ላይክ እያደረግን ሼር እያደረግን ለሁሉም እንዲዳረስ ማድረግ ከሁላችንም ይጠበቃል ማለት ነው። ይህ ሚዲያ የደብረ ምጥማቅ ጻድቃኔ ማርያም ገዳም ትክክለኛው ሚዲያ ነው። ስለዚህ ሀሳባችሁን አስተያየታችሁን በዚህ በታች ባለው ስልክ ቁጥር ደውላችሁ መስጠት ትችላላችሁ። ሁላችሁም ይህንን መልእክት የምትከታተሉ በሀገር ውስጥም በውጭ ሀገርም ያላችሁ የእመቤታችን የቅድስት ድንግል ማርያም የጻድቃኔ ማርያም ወዳጆች ሁላችሁም ይህንን ሚዲያ ሼርና ላይክ ሰብስክራይብ እንድታደርጉ በእመቤታችን በቅድስት ድንግል ማርያም ስም እናሳስባለን።